ሰላም እንደምናችሁ። ይህ የድክ ድክ ኢንተርቴይንመንት የዩቲዩብ ገጽ ነው። ፕሮግራሙ ደግሞ ጃ መጽሐፍት የተሰኘ የመጽሐፍ ትረካ ፕሮግራም ነው። በክፍል 2 ትረካችሁ ወቅት ፓፒዮ ለብቻው አንድ ክፍል ተሰጥቶት እንደነበረ እንዲሁም በማቆያው ዴጋ የተሰኘ ወዳጅ አፍርቶ እንደነበረና በክፍሏ ውስጥ ብቻውን በሚሆንበት ጊዜ ጠበቃውን እንዲሁም ሌሎች እሱ ላይ ፍርድ እንዲፈረድ ያደረጉ ሰዎችን ከእስር ሲፈታ እንዴት እንደሚበቀላቸው እያሰበ እንደነበረ አድምጠናል። ክፍል 3 አሁን ይቀርብላችኋል። ጭንቅላቴ እስኪዞር እየደጋገምኩ እራመዳለሁ። ድንገት መብራት ጠፍቶ በመንጋት ላይ ያለው የቀን ውጋገን በክፍሌ መስኮት ፍርግርግ ብረቶች ውስጥ እስኪገባ ድረስ ከእርሱ ጋር ፊት ለፊት እንደሆንኩ ቆየው። እንዴት ሊሆን ቻለ? በአንድ ጊዜ እንዴት ነጋ? እነዚያ ሰዓቶች ምንኛ ቆንጆ ነበሩ። የረጅም ሌሊት ፈጥኖ ሄደ። ባልጋዬ ላይ እንደተቀመጥኩ አዳምጣለሁ። ምንም ነገር የለም፣ ፍጹም ጸጥታ። አልፎ አልፎ በመዝጊያው በኩል አንድ ትንሽ ድምፅ ትክ ትክ ትላለች። ዘበኛው ድምፅ የሌለው ነጠላ ጫማ አድርጎ አንዲት የተዘጋች ትንሽዬ ቀዳዳ እየገለጠ እየተመለከተኝ ነበር። በፈረንሳይ ሪፐብሊክ የተወሰነው መሳሪያ አሁን ሁለተኛ ደረጃ ይዞ ነበር። በሚያስደንቅ ሁኔታ ተግባራዊ ሆኗል። የመጀመሪያው ደረጃ የተበሳጨን ሰው አውድም ነበር፣ ግን ያ በቂ አልሆነም። ሰውየው በጣም ፈጥኖ መሞት የለበትም፣ ወይም ራሱን በራሱ በመግደል ማምለጥ የለበትም። ይፈልጉታል። እስረኞች ባይኖሩ የቅጣት አስተዳደር ምን ሊያደርግ ኖሯል? የሌሎች ቢሮክራቶችን ህልውና ለማረጋገጥ እስረኛን መጠበቅና ወደ ቀኝ ግዛት አሰቃቂ ወህኒ ቤቶች መሄድ ሊኖርበት ነው ማለት ነው። ትክ ትክ የምትለውን ድምፅ እንደገና ሰማሁና ፈገግ አልኩ። ተዝናኑ፣ ጊዜያችሁን አሁን እያባከናችሁ ነው ብዬ በዝግታ ነገርኳቸው። እኔ አላመልጣችሁም፣ ያውም ራሱን በራሱ ይገደላል ብላችሁ በምታስቡበት መንገድ። አንድ ነገር ብቻ ጠይቃችኋለሁ። በተቻለ መጠን ጤነኛ እንደሆንኩ ቆይቼ በአስቸኳይ ወደ ፈረንሳይ ጊያና እንዲሄድ። ስማ የኔ የጥንቱ የወህኒ ዘበኛ፣ ባልደረቦች ሕፃናት መዘምራን እንዳልሆኑ አውቃለሁ። ታዲያ በየጊዜው ያችን ተክ ተክ የምትል ድምፅ የሚያሰማው ማን ነው? ከነርሱ ጋር ስትነጻጸር አንተ ጥሩ አባት ነህ። ይህንንም ከረጅም ጊዜ በፊት አውቀዋለሁ። ምክንያቱም ሳሊሳዊ ናፖሊያውያን አሰቃቂ ወህኒ ቤቶች ሲቆረቁሩ እነዚህ ወንበዴዎች ማን ነው የሚጠብቃቸው ተብሎ ተጠይቆ ነበር። የሰጠው መልስ የባሱ ወንበዴዎች በማለት ነበር። ከጊዜ በኋላ የአሰቃቂ ወህኒ ቤቶች መስራች አባት ውሸቱን እንዳልነበረ ሐቁን ለማረጋገጥ ችያለሁ። በመዝጊያዬ መካከል ያለች
8 ኢንች ካሬ የሆነች አንዲት ቀዳዳ ተከፈተች። ቡናና 2 ፓውንድ የሚመዝን አንድ ቁራሽ ዳቦ አቀበሉኝ። እስረኛ እንደመሆኔ መጠን ሆቴል ውስጥ ገብቼ ለመመገብ ያለኝ እድል አክትሟል። ሆኖም ገንዘብ እስካለኝ ድረስ ሲጋራ ለመግዛትና ከአነስተኛ ሆቴል ምግብ ለማስመጣት እችላለሁ። የቀረችኝ ትንሽ ቀን ስለሆነ ምንም የሚያሳስበኝ ነገር የለም። የጥበቃ ጣቢያው እስረኞች ከሰው ተለይቶ በግዞት ለጥቂት ቀናት የሚቆዩበት ክፍል ነበር። 2 ሲጋራ አንዱን በ6 ፍራንክ ከ60 ሳንቲም ገዛው። አንዱን ለኩሼ በደስታ አጭስ ጀመር። ለመልስ የሚሰጡት ሳንቲሞች በፍትህ ስም መወሰዳቸው ስለማይቀር ሽርፍራፊ ምንዛሪዎችን አጠፋቸው ነበር። በዳቦ ውስጥ አንዲት ትንሽ ማስታወሻ ተሸጉጣ አገኘው። የተላከችው ከዴጋ ሲሆን ወደ ተባይ ማራገፊያው ክፍል እንዲሄድ ተጠቁማለች። በክብሪት ሳጥን ውስጥ ቅማሎችን ልኬልሃለሁ። ፍል ውሃ መታጠቢያ መተህ እንድታገኘኝ። የክብሪት እንጨቶችን አውጥቼ ሳጥኗን ስፈትሽ 3 ወደል ቅማሎችን አገኘው። ምን ማድረግ እንደሚኖርብኝ ገባኝ። ተባይ ጨረሰኝ ብዬ እነዚህ ቅማሎችን ለዘበኛ ማሳየት አለብኝ። ጓዜን ጠቅልዬ ከነፍራሼ ነገ ጠዋት ወደ ፍል ውሃው እንድሄድ እኔ ብቻ ስቀር ተባዮቹ በሙሉ እንዲራገፉ ዘበኛው ይፈቅድልኛል። ዘዴያችን ሰመረና በማግስቱ ጠዋት ዴጋ ጋር መታጠቢያ ክፍል ውስጥ ተገናኘን። ወታደሮቹም የሉም፣ ብቻችን ነበርን። አመሰግናለሁ ዴጋ። ምስጋና ይድረስና በገንዘብ መደበቂያ ቱቦ ውስጥ ያለውን ገንዘብ አግኝቻለሁ። ችግር ፈጠረብህ እንዴ? አረ በፍጹም ምንም አላስቸገረኝም። መጸዳጃ ቤት በምትሄዱበት ወቅት ፊንጥጣ ውስጥ መልሰ ከመክተት በፊት ቱቦውን በሚገባ እንድታጥባት። እሺ። ቱቦዋ ተስተካክላ ስለተዘጋጀች ኖቶቹ ገና እንደ አዲስ ናቸው፣ አልተበላሹም። ከያስኳቸው እኮ 7 ቀን መሆኑ ነበር። ሁኔታው በመሳካቱ ተደስቻለሁ። ወደፊት ምን ለማድረግ እቅድ አለ? ቆይ ዴጋ፣ እብድ በመምሰል ለማጭበርበር ነው የማስበው። ወደ ቀኝ ግዛት አሰቃቂ ወይን ቤት መሄድ አልፈልግም። እዚሁ ፈረንሳይ ውስጥ 8 እና 10 ዓመት መታሰርን እመርጣለሁ። ከሰዎች ጋር ግንኙነት አለኝ። እንደምንም 5 ዓመት ማስቀነስ እችላለሁ። እድሜ ስንት ነው? ቆይ 42። አብዳል እንዴ? ታዲያ ከስር ስትወጣ እኮ 15 ወይ 10 ዓመት በኋላ አርጅተህ እኮ ነው የምትወጣው። ጽኑ እስራት ያስፈራል እንዴ? የዛ የቀኝ ግዛት አሰቃቂ ወይን ቤት ኑሮ እፈራለሁ። ታውቃለህ፣ የጊያና ደሴት በጣም አሰቃቂ ነው። በየዓመቱ ከእስረኞች ከ80 ከመቶ በላይ ያጣሉ። ኮንቬይ በየጊዜው የተካቸው ነው። አንዱ ሲሄድ ሌላኛው ይመጣል። እያንዳንዱ ኮንቬይ ከ1800 እስከ 2000 እስረኞቹን ያጓጉዛል። ቁምጥና ከሳተ ብጫ ወባ ወይ ደግሞ የደም ተቅማጥ ወዲያውኑ ይቀስፋል። ሳምባ ነቀርሳና የወባ ወረርሽኝም የዚያኑ ያለው። ከነዚህ ሁሉ በሽታዎች ካመለጥክ ሌላኛው የሚጠብቅ እድል በቆርቆሮ ቱቦ ለደበቀው ገንዘብ ሲል የሚገድል እጅ መውደቅ ነው፣ ወይም በአንዱ ረባሽ መሞት ይሆናል። እመነኝ ፓፒዮ፣ ይህ የምነግርህ አንተን ተስፋ ለማስቆረጥ አይደለም፣ ግን የምናገረውን በትክክል ምን እንደሚሆን አውቃለሁ። በአጭር ጊዜ ውስጥ ማለት ነው። 5 ወይ 7 ዓመት እንኳን ወደ ፈረንሳይ የተመለሱት እስረኞችን አውቃለሁ። የሰው ዝቃጭ ናቸው። ከዓመቱ 9 ወር የሚያሳልፉት ሆስፒታል በመመላለስ ነው። ለማምለጥም ቢሆን አንተ እንደምትገምተው እንደዚህ ቀላል እንዳይመስል። አዎ እሱማ አምናለሁ ዴጋ፣ ግን በራሴ ስለምተማመን በዛ በማይረባ ቦታ ብዙ ጊዜ ለመቆየት አልፈልግም። ጥሩ ጀልባ ቀዛፊ ነኝ፣ ባህሩን አውቃለሁ። ስለዚህ ለማምለጥ ጊዜ አይፈጅብኝም። 10 ዓመት ሙሉ ራስን በግዞት ለማቆየት የሚቻል ይመስላል? 5 ዓመትስ ቢሆን እንዴ? ለዛውም ማድረጋቸው ገና አስተማማኝ አይደለም። ፈጽሞ ሳታብድ ብቸኝነትን ሙሉ ብሎ መቋቋም የምትችል ይመስላል? እስኪ እኔን አሁን ተመልከት።
አንድ ክፍል ውስጥ ብቻዬን 24 ሰዓት ሙሉ የምታነበው ነገር የለ፣ ወደ ውጭ መውጣት አይፈቅድልህ፣ የምታናግረው ሰው የለ። 30 ደቂቃ ሳይሆን እንደ 600 ደቂቃዎች ይረዝሙባል። ታሪኩ ይሄ ብቻ ሳይሆን ሌላ ብዙ ነገር አለ። ሊሆን ይችላል ፓፒዮ፣ አንተ ገና ወጣት ነህ። እኔ 42 ዓመት ሆኖኛል። አንዴ ስማኝ ዴጋ፣ የሚያስፈራ ነገር አለ እንዴ? እስረኞቹ ናቸው? ፓፒዮ እንግዲህ እውነቱን ከፈለግከው እነርሱ ናቸው። ሚሊዮነር እንደነበርኩ ማንም ያውቃል። በዚህ ምክንያት ቢያንስ 50 ወይ 100 ሺህ ፍራንክ ይይዛል ብሎ ቢገድሉኝ የሚያግዳቸው ነገር አለ? አዳምጠኝ አንዴ። በአንድ ነገር መስማት ትፈልጋለህ? ወደ እብዶች ሐኪም ቤት ላለመግባት ቃል ግባልኝ። እኔም ዘውትር ከጎን ሳልነጠል ልጠብቅ ቃል እገባላለሁ። እርስ በርሳችን በሚገባ እንተባበራለን። ጠንካራና ፈጣን ነኝ። በጩቤ ትግልም ችሎታ አለኝ። ቀደም ስልም የውጊያ ስልት ተምሬያለሁ። ስለዚህ ቅንጣት እንዳታስብ። እርግጥ ሌሎች እስረኞች ሊያከብሩን አይፈልጉም፣ ቢሆንም አይደፍሩንም። ለማምለጥ ሌላ እስረኛ መጨመር አያስፈልገንም። ገንዘብ ከሆነም አንተ ሆንክ እኔ ይዘናል። ጀልባ መቅዘፍና ካምፓስ እንዴት እንደሚስተካከል አውቃለሁ። ታዲያ ከዚህ ወዲህ ምን ትፈልጋለህ? ትኩር ብሎ ፊት ለፊት ተመለከተኝና ሁለታችንንም በስሜት ተቃቅፈን በሐሳቡ መስማማታችንን አጸደቅን። ከትንሽ ጊዜ በኋላ የፍል ውሃ መታጠቢያ መዝጊያ ተከፈተ። ሁለታችን ተለያየንና መንገዳችንን ቀጠልን። ክፍላችን ብዙም የተራራቀ ስላልነበረ በየጊዜው ወደ ፀጉር ማስተካከያው፣ ወደ ሐኪም ቤት፣ በሰንበት ቀን ደግሞ ግቢ ውስጥ ወደምትገኝ ጸሎት ቤት ስንሄድ እንገናኛለን። ዴጋ የተያዘው መንግስት ያሳተማቸው የገንዘብ ሰነዶችን በማጭበርበር ሲጠቀም ስለነበረ ነው። አንድ የሐሰት ሰነድ ደሳሽ ልክ እንደ ኦሪጂናሉ ኖት እያስመሰለ ቀይሯቸው ነበር። በሚያስደንቅ ዘዴ ባለ 500 ኖት ቁጥሩን ፍቅሩ ወደ 10,000 ኖት ይለውጠዋል። ስራውም በጣም ግሩም ነበር። ወረቀቱ ተመሳሳይ ባንኮች ያለ መጠራጠር ይቀበሉታል። በዚህ ሁኔታ ለብዙ ዓመት ሲያጭበረብር ቆይቷል። የገንዘብ ሚኒስትሩም ፍንጭ ለማግኘት ግራ ተጋብቶ ነበር። ከዕለታት አንድ ቀን ብሪውሌ የተባለ ልጅ እጅ ከፍንጅ ይያዛል። ይህ በዚህ እንዳለ ዴጋ ጉዳዩ እንዳባ ልበስ ብሎ ማርሴ ውስጥ የሚገኝ ሬስቶራንት ውስጥ ዕውቅ የደቡብ ፈረንሳይ ጎሳዎች ከየሀገሩ ከሚመጡ ተዘዋዋሪ ወመኔዎች ጋር በየዕለቱ እየተገናኘ ሲዝናና ያመሻል። በ1929 ዓ.ም ሚሊዮነርነቱን አረጋገጠ። አንድ ቀን ማታ ሽክ ያለ ልብስ የለበሰች አንዲት ውብ ኮረዳ ወደ ሬስቶራንቱ ጎራ ብላ አቶ ሉዊ ዴጋ ወዴት እንደሚገኝ ትጠይቃለች። እኔ ነኝ እመቤት፣ ምን ልርዳሽ? ወደሚቀጥለው ክፍል ገብተሽ ጠብቅኝ ይላታል። የብሪውሊ ሚስት ነበርኩ። የተጭበረበረ የገንዘብ ኖት ሲጠቀም ተይዞ ፓሪስ ውስጥ በስር ላይ ይገኛል። በሳንቲ የእስረኛ ጎብኚዎች ማረፊያ ክፍል ውስጥ ተነጋግረን የእርሶን ሬስቶራንት አድራሻ ሰጥቶኝ ነበር። ለጠበቃ ማቆሚያ የሚሆን 20,000 ፍራንክ እንዲሰጡኝ ንገሪ ብሎኝ ነው የመጣሁት። ዴጋ ፈረንሳይ ውስጥ አሉ ከሚባሉት አራዳዎች ቀንደኛ ሆኖ ሳለ በወንጀል ውስጥ እርሱ እንዳለበት ሴትዮዋ ማወቋ አደገኛ መሆኑን እየተረዳ ይህንን የማይገባ መልስ መስጠት የለበትም ነበር። ይሁንና እመቤቴ፣ ስላንቺ ባል ምንም የማውቀው ነገር የለም። ገንዘብ የምትፈልጊ ከሆነ ጎዳና ወጥተሽ ተዘዋወሪ። በጣም ቆንጆ ስለሆንሽ ከምትፈልጊው በላይ ታገኛለሽ ይላታል። ምስኪኗ ሴት ይህንን ቃል መቋቋም ስለተሳናት እንባዋን ረሽታ ሩጣ ወጣች። ከዚያም በፍጥነት ወደ ፓሪስ ተመልሳ ለባሏ ነገረችው። ብሪሌውም ከመጠን በላይ በገነ። በማግስቱም ለመርማሪው ዳኛ ምስጢሩን ሙሉ በሙሉ ዘክዝኮ ተናገረ። የሐሰት ኖቱንም የሰጠው ዴጋ እንደነበረ በማጋለጥ ሕጋዊ ክስ መሰረተበት። በፈረንሳይ ውስጥ ዕውቅ የሆነ የፖሊስ ነጭ ለባሽ
ዴጋን መከታተል ጀመረ። በአንድ ሳምንት ውስጥ ዴጋ፣ ኖት ደላዡ፣ አታሚውና 11 ግብረ አበሮቹ ጭምር ተይዘው በተለያዩ ቦታ ተበታትነው ታሰሩ። ጉዳዩ ፍርድ ቤት ቀርቦ ለ14 ቀናቶች ያህል ችሎት ሲያጣራ ሰነበተ። እያንዳንዱ እስረኛ መንግስት ከፍተኛ ጠበቃ ቆሞላቸው ነበር። ብሪውሌም ሽንጡን ገትሮ ተከራከረ። የመጨረሻ ውጤት በፈረንሳይ የታወቀ ምላጭ አራዳ በማይረባ 20,000 ፍራንክ በተነፈሰው ጸያፍ አነጋገር የተነሳ ለ15 ዓመት ጽኑ እስራት ተዳረገ። እንደዚህ ከመሰለው ሰው ጋር ነበር የሞትና የሽረት ውል የተፈራረምኩት። አንድ 2 3 4 5 ጊዜ ይራመድና ከዚያ ደግሞ ዞራለሁ። 1 2 3 4 5 አሁንም ዞራለሁ። ለብዙ ሰዓቶች በመዝጊያውና በመስኮቱ መካከል በክፍሉ ውስጥ ወዲያና ወዲህ ስራመድ ቆያለሁ። ሲጃራ ስላልጨረስኩ ሞራሬ ከፍ ብሎ ለማንኛውም ነገር ተዘጋጅቻለሁ። ለጊዜው ስለ ብቀላ ምንም ነገር እንዳላስብ በራሴ ቃል ገብቻለሁ። አቃቤ ሕጉንም በሰንሰለት ከፊት ለፊቴ አስሬ እንደተውኩት ፍርዱን ይጠብቅ። ይሁን እንጂ እንዴት አድርጌ እንደምገድለው ገና አልወሰንኩም። በክፍሌ መዝጊያ በኩል ድንገት የሚያስደነግጥ አንድ የጣረው ጩኸት ሰርስሮ ገባ። ምን ይሆን ድምፁ? የአንድ የሚያብድ ሰው እሪታ ይመስላል። ግን ይህ ቦታ ፖሊስ ጣቢያ አልነበረም። ምን እንደሆነ የማውቅበት መንገድ አጣው። በውድቀተ ሌሊት የሚሰማው እሪታ መንፈሴን ረበሸው። ይህንን መርግ የሆነ መዝጊያ አልፎ እዚህ ክፍል ድረስ የሚሰማ ድምፅ ምን አይነት ኃይል ቢኖረው ነው? ያለ ጥርጥር አንድ ሰው ለይቶለታል ማለት ነው። መቼም እዚህ ቦታ የማይደረግ ነገር የለም። ጮክ ብዬ ራሴን ጠየቅኩ። የፈለገው ነገር ቢሆን አንተ ምን ቸገረ? ስለ ራስህ ብቻ፣ ስለ ራስህ፣ ስለ አዲሱ አጋርህ ስለ ዴጋ ብቻ አስብ። ጎንበስ ብዬ ቀና አልኩና ወደ ኋላ ለጠጥ በማለት ደረቴን ደህና አድርጌ በአንድ ወፍራም ቡጢ አቀመስኩት። በእርግጥ የሚሰማ ምት ቢሆንም ማንኛውም አቋሜ አስተማማኝ ነበር። የእጆቼ ጡንቻዎች ፈርጠም ብሎ በጥሩ ቅርጽ ላይ ይገኛሉ። የእግሮቼስ ሁኔታ እንኳን ደስ አላችሁ ልላችሁ ይገባል። በቀን ውስጥ 16 ሰዓት እየተራመድኩባቸው ፍጹም የመዛል ስሜት አይታይባቸውም። በጭንቅላቴ ውስጥ ውሃ ማንጠባጠብን ቻይናውያን ፈለሰፉ፣ ፈረንሳውያን ደግሞ ዝምታን ፈለሰፉ። ከማንኛውም የከፋ ቅስም ሰባሪ መጨቆኛ አገኙ። መጽሐፍ የለም፣ ጋዜጣ የለም፣ እርሳስ የለም። መስኮቱ ትንሽ ብርሃን የሚያስገቡ ቀዳዳ ይኑሩት እንጂ ከወፍራም ቋሚ ምሰሶች ጋር ሙሉ በሙሉ በጣውላ የተሸፈነ ነው። የሚረብሸው ጩኸት ፍጹም ሰላም ነሳኝ። ልክ በወጥመድ ውስጥ እንዳለ አውሬ የክፍሉን ዙሪያ አማተርኩ። በሕይወቴ እንደተቀበርኩና ብቻዬን የተጣልኩ መሆን የተሰማኝ። በእርግጥ ብቻዬን ነበርኩ። ከለቅሶ በስተቀር ምንም ነገር ወደ እኔ የሚደርስ የለም። መዝጊያው ተከፈተ። አንድ አረጋዊ ቄስ ነበሩ። እንደምን አመሸ ልጄ። ፈጠን ብዬ ባለመምጣቴ ይቅርታ አድርግልኝ፣ ግን በበዓሉ ምክንያት ነበር። እንደምን አለ? ያለምንም ተጨማሪ ስነ ስርዓት ሩህሩህ አረጋዊ ወደ ክፍሌ ገቡና በታጣፊ አልጋዬ ላይ ተቀመጡ። ምን አድርገህ ነው ሲሉ ጠየቁኝ። ንጹህነቴን መደጋገሙ ፋይዳ ቢስ መሆኑ ስለተመለከትኩ
ፖሊሶች አንድ ሰው ገለሃል ይሉኛል። እንደዚያ ከሆነም ያሉት መሆን አለበት በማለት ፈጠን ብዬ መለስኩላቸው። ምን አይነት ሰው ኖሯል? አለ አንድ አቃጣሪ ነው። ታዲያ ለአንድ ወራዳ ሰው ግድያ የዕድሜ ልክ ጽኑ እስራት ፈረዱብህ? አልገባኝም። በቂም በቀል ኖሯል? አይደለም። ማመን አልችልም። የኔ ምስኪን ልጅ ምን ላደርግ እችላለሁ? ከኔ ጋር መጸለይ ትፈልጋለህ? ይቅርታ አድርጉልኝ አባቴ፣ ፈጽሞ የምከተለው የሃይማኖት መመሪያ ስለሌለኝ እንዴት እንደሚጸለይ አላውቅም። የኔ ልጅ ልዩነት የለውም፣ ራሴው ጸልይልሃለሁ። የተጠመቅኩትም ሆነ ያልተጠመቁትንም ልጆችን ሁሉ ቸሩ እግዚአብሔር ይወዳቸዋል። እኔ የምናገራቸውን እያንዳንዳቸውን ቃላቶችን ደግመህ ለማለት ፈቃደኛ ነህ? አይኖቻቸው ረጋ ብሎ በሰፊ ገጻቸው በርህራሄ ብሩህ አመለካከት የተሞላ ስለነበሩ የጠየቁኝን እምቢ ለማለት ሀፍረት ተሰማኝና በርከክ ሲሉ እኔም እንደርሳቸው ተንበረከኩ። አባታችን ሆይ በሰማይ የምትኖር። በዓይኖቼ እንባ ተንቆረዘዙ። ሩህሩሁ አባት እንባዎቼን ሲመለከቱ አጫጭር ጣቶቹን በጉንጮቼ ላይ አስቀመጡና አንድ ወፍራም እንባ ይዞ ወደ ከንፈራቸው በመውሰድ መጠጡ። የኔ ልጅ እንባዎች እግዚአብሔር ለኔ ሊሰጠኝ የቻላቸው ከፍተኛ በረከቶች ናቸው። አመሰግናለሁ አሉና ብድግ ብለው ግንባሬን ሳሙኝ። እንደገና አልጋው ጎን ለጎን ተቀመጥን። ከአሁን በፊት እንደዚህ ካለቀስክ ምን ያህል ጊዜ ሆኖሃል? እንጃ 14 ዓመት። 14 ዓመት? ለምን? እናቴ ሞታብኝ። እጄን ያዝ አደረጉና ለመሰቃየት ያደረሱን በሙሉ ይቅርታ አድርግላቸው ሲሉኝ የማደርገውን ሳላውቅ እጆቼን አወናጨፍኩና ከተንጠለጠለው የብርድ ልብስ አልጋው ላይ እምር ብዬ በክፍሉ መካከል ቆምኩ። በጭራሽ አላደርገውም። ያስ አይሆንም። ፍጹም ይቅርታ ያርጉልኝ፣ አላደርገውም። አንድ ነግሮት እንድነግሮት ይፈልጋሉ? አባቴ ሌሊቱን ቀኑን በሙሉ ማንኛውንም ሰዓት ደቂቃ የማሳልፈው ወደዚህ የላኩኝን መቼና እንዴት እንደምገድል በማብሰልሰል ብቻ ነው። የኔ ልጅ አሁን የምታስበውና የምትናገረው ይህንኑ ነው። ወጣት ነህ፣ በጣም ወጣት ነህ። እየሸመገልክ ስትሄድ የቅጣትና የመበቀል ሐሳብን ትተወዋለህ። ከ34 ዓመት በኋላ ከእርሳቸው ሐሳብ ጋር ተስማምቻለሁ። ምን ላደርግ እችላለሁ? አሉ ቄሱ በድጋሚ። ሕግ ያፍርሱ። የምን ሕግ? ወደ ቁጥር 37 ክፍል ሂዱና ለዴጋ ጠበቃ ወደ ኪየን ወይኒ ቤት እንዲያስልክ ጠይቀው ብለው ይንገሩልኝ። ወደ ፈረንሳይ ጊያና ኮይሸን የሚንቀሳቀሰው ከዛ ወይኒ ቤት ስለሆነ ነው። በተቻለ ፍጥነት ወደዛ መሄድ አለብን። የመጀመሪያው ኮንቮይ ካመለጠን ሌላው እስኪመጣ 2 ተጨማሪ ዓመታት በግዞት መቆየታችን ነው። አባቴ ከነገሩት በኋላ ወደዚህ እንዳይመለሱ እባክዎትን። የማመካኝበት ምን ምክንያት ልጠቀም? ያው የዘውትር ጸሎት መጽሐፌን እርስቼውን ይበሉት። መልሱን እጠብቃለሁ። ወደ አሳፋሪው የቀኝ ግዛት አሰቃቂ ወይኒ ቤት ለመሄድ እንዴት እንደዚህ ተጣደፍክ? እኚህ ተዘዋዋሪ የእግዚአብሔር ቃል ወኪል
አቋሜን በመገምገም የማያጋልጡ መሆናቸውን ስለተማመንኩ ምን መሰሎት በፍጥነት ማምለጥ እንድንችል ነው አባቴ አልኳቸው። አምናለሁ። እግዚአብሔር ይረዳሃል የኔ ልጅ። ኑሮህንም እንደገና እንደምታድስ ይሰማኛል። የጥሩ አስተዋይና የጨዋ መንፈስ አለ። ወደ ቁጥር 37 ሄድና መልሱን ይዤ ልመጣለሁ። ጊዜ ሳያባክኑ ተመለሱ። ዴጋም ተስማምቶ ነበር። ከአንድ ሳምንት በኋላ ከጠዋቱ 4 ሰዓት ላይ እኛ ሰባቶቻችን በጥበቃው ጣቢያ ክፍል መተላለፊያ በመስመር ተሰልፈን ነበር። ዘበኞቹም ኃይላቸውን አጠናክረው እዚያው ነበሩ። አውልቅ ተባልን። በዝግታ አወለቅን። ይቀዘቅዝ ነበር። በክፍል 3 ትረካችን ፓፒዮና ጓደኛው ወዳጅነታቸውን አጠናክረዋል። በተባይ አሳበው ለብቻቸው ተገናኝተው የሆዳቸውን ሲያወሩ ዋሉ። ፓፒዮ በትንሿ ክፍል ውስጥ ወዲህ ወዲያ እየተዘዋወረ ብዙ ሐሳብ ሲያወጣና ሲያወርድ ይውላል። ፓፒዮም የእስረኞች ቄስ መጥቶ ጸሎት አድርጎለታል። ከ7 ቀንም በኋላ ፓፒዮና ሌሎች እስረኞች በፈረንሳይ ጎያና በሚገኝ ወደ ማረሚያ ቤት ለመላክ በሰልፍ ቆመዋል። በክፍል 4 ምን እንደሚፈጠር ለማድመጥ ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ፓፒዮ ክፍል 3 እንዲህ ተጠናቋል።